አሁን የምንታገለው ትግል እንደ ኦርቶዶክሳውያን ያጸድቃል ገሎ የጸደቃለ በቤተ ክርስቲያናችን ነው የምነግራችሁ ገሎ የጸደቃለ ጸልዮ ደግሞ የተኮነናል አሁን ይሄ ይመስላል እንደ አማራ ፋኖ የሚታገለው ሃይማኖት ይዞ አምኖ ነው በእውነት የእምነት ትግል ነው የእምነት ትግል ከሆነ ድረስ እናሸንፋለን አንዲት ባንዲራ ታሸንፋለች ኦርቶዶክስ ሃይማኖት ታሸንፋለች ከቤተ ክርስቲያን ጋር በተጋዳሚ ወንበር እኩል ተቀምጦ ሊጠራ አይገባም በኢትዮጵያ ማንኛውም እምነት እንደ እንግድነት መጥቶ ሊቀመጥ ይችላል በእኩል ግን የሃይማኖት ድርጅት የሚባለው መንግስት ያቋቋመው አለ የሃይማኖቶች ህብረት ምናምን የሚል ነገር ያ መፍረስ አለበት አስፈላጊ አይደለም የሃይማኖት አንዲት ናት አንዲት ጥምቀት አንዲት ቤተ ክርስቲያን አንድ እግዚአብሔር